ዛሬ እህታችን ያዘዘችንን ወደ ሲትር አካባቢ የምናደርሰውን እቃ ይዤላችሁ ቀርብ ያለሁኝ። ዋጋውን መጨረሻው ላይ ነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ይህ እንግዲህ አልጋው ሜትር ከ50 አልጋ ነው። ከጎኑ የራሱ የሆነ የኮስሞቲክስ እቃ መደርደሪያ አለው። እዚህ ጋር መስተዋት አለው። እነዚህ ጋር የተፈለጋችሁትን ሽቶም ሆነ የተለያዩ መዋቢያዎችን ማስቀመጥ ትችላላችሁ። እነኚህን ይመስላል በዚህ ጋር ያሉት። ይሄንኛው ደግሞ አልጋው ነጭ ቅብ እዚህ ጋር በቀይ ደረጃውን ቀብተነዋል። እዚህ ጋር ጌጥም አለው እንደምታዩት። እዚህ ጋር ሌዘሩም እንደምታዩት በነጭ ከለር ነው የተሰራው። እህታችን እንግዲህ ባዘዘችው መሰረት ነው የሰራንላት። በከለር በፈለጉት ምርጫ ነው የተሰራው። እዚህ ግርጌውንም እንደምታዩት አሪፍ ተደርጎ የተሰራ ነው። እዚህ ጋር ደረጃውም እንደምታዩት ከላይ ከፍ ያለ ነው። ከአልጋው ላይ ወርዳችሁ እዚህ ጋር ለመቀመጥም ራሱ ከፍ ብላችሁ ያሳያል ማለት ነው። እንደምታዩት ቆንጆ አድርገን ነው የሰራ ነው። በተመሳሳይ ነው የሰራንላቸው ሁለቱ። እዚህ ጋር ያለው እንግዲህ መሳቢያ ነው ይሄ። ይሄንኛውን በር አለው እንደዚህ። ይሄንኛውን በሩ ተከፋች ነው። እዚህ ጋር መከፈት ይችላል። ይሄንኛው ደረጃው ክፍት ነው። እቃዎች ሲደረደሩ እንዲታዩ ወይም ውበታቸውን እንደጠበቁ እንዲቀመጡላቸው ተብሎ የታሰበ ነው። ችፑድና ብረትም አለው ውስጥ ላይ። ይሄም በተመሳሳይ እንደዚሁ ሜትር ከ50 አልጋ ነው። ሁሉም አንድ አይነት ነው ትእዛዛቸው። በተመሳሳይ ነው የሰራ ነው። እዚህ ጋር እንደምታዩት ደረጃው ከታች ጀምሮ ከፍ ያለ ነው። እዚህ ጋር እግሩ ላይ ስንመለከት ከታች እንጨት ነው የመጣንበት። ምክንያቱም ኤምዲኤፍ ብዙውን ጊዜ እርጥበት ሲነካው ሊረስ ስለሚችል ከታች ያለውን እንጨት ተደርጎ ቢሰራ ይመረጣል። ይሄንኛው ኤምዲኤፉ ከፍ ብሎ ይቀመጣል ማለት ነው። እርጥበት በቀላሉ አያገኘውም። በዚህ መልኩ ሰርተነዋል ማለት ነው። ይሄም ደረጃው እንደምታዩት 3 ደረጃ አድርገንበታል። ውበቱን ጠብቆ ነው የተሰራው። ይሄም ሌዘሩ እንደዚሁ በኦሪጂናል ሌዘር ነው የተሰራው። ከውስጥ ያለው ስፖንጅም እንደዚሁ አሪፍ አድርገን ነው የሰራነው። በተመሳሳይ እዚህም ጋር ያለው ደረጃው እንደዚሁ አንድ አይነት ነው። መሳቢያዎቹን ላሳያችሁ። እዚህ ጋር መክፈት ትችላላችሁ። በዚህ መልኩ ይቀመጣል ማለት ነው። ትንንሽ እቃዎችን እዚህ ውስጥ አድርጋችሁ ይሄንን እንደዚህ አድርጋችሁ መዝጋት ትችላላችሁ ማለት ነው። እዚህ ጋርም በተመሳሳይ ደረጃ አለው። በዚህ አድርገን ሰርተነዋል። ይሄንኛውም የምታዩት ደረጃውን በተመሳሳይ ነው የተሰራው። የሶስት ልጆች ትዕዛዝ ነው። አንድ አይነት አድርጉልን ብለው ስላዘዙ እዚህ መሰረት ነው የሰራ ነው። ሌላው ደግሞ ከኋላ ስታዩት እንደዚሁ ከፍ ያለ ነው። ግርጌው ከስፖንዳው ከፍ ያለ ነው። ምክንያቱም ፍራሽ እዚህ ስታስገቡ ፍራሻችሁን ይሄ አቅፎ ይዝላችኋል ማለት ነው። የመንቀሳቀስ ባህሪ አይኖረውም። ሁሉንም በአንድ ላይ አድርጎ ጥርቅም አድርጎ ይዝላችኋል። አልጋው እንግዲህ በሜትር ከ50 ነው ትዕዛዙ። በተመሳሳይ ነው የታዘዘው ሜትር ከ50። ፍራሹም እንደዚሁ ለዚህ አልጋ ባለ 20 ባለ 30 ሊሆነው ይችላል። ከፍ አድርገን ነው የሰራነው ከኋላ ግርጌው። በግርጌው መሰረት ፍራሻችሁን አሪፍ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። የነዚህ አልጋዎች እንግዲህ ዋጋቸው በአሁኑ በ2017 አሁን ላይ እየሰራንበት ያለው ዋጋ የአንዱ አልጋ 32000 ብር ነው ከነ ኮስሞቲክሱ ማለት ነው። በተለያየ ቦታ እናደርሳለን። አላችሁበት ሆናችሁ እዘዙን በምርጫችሁ። እንዲሁም ደግሞ በምትፈልጉት ዲዛይን አልጋ፣ ቁምሳጥን፣ ሶፋ፣ መጅሊስ ብዙዎችን እየሰራን በየአካባቢው እያደረስን እንገኛለን። ስራችን እንግዲህ ይህን ይመስላል። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቻናላችንን አበረታቱ። ሌሎች ነባሮች ደግሞ ላይክ እያደረጋችሁ አበረታቱን እንላለን። የዛሬው የአልጋ ዲዛይናችን ይህንን ይመስላል። በፈለጋችሁበት ቦታ ሆናችሁ እዘዙን። አላችሁበት ቦታ እያመጣን እናስረክባችኋለን። ይህን ይመስላል እንግዲህ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።